ዩኒፎርማቸውን ያልኩኝ ዩኒፎርማቸውን ካጥር ውስጥ አስቀምጣለሁ ጠዋት ሲነጋ ተነስቼ ዩኒፎርማቸውን አልብሼ ቦታው ሰጥቼ ሱቅ ይዤ ወጥቼ ዳቦ ገዝቼ ዳቦ ሰጣቸው ነው ወጣላክ ድስት ያለኝ ድስት አላክ ቤት ስለሌለኝ ወጣ ሰራ ሽሮ አልሰራ እንደዛ በራበች ልጆችን እያቃጠልኩኝ ያልኩኝ ያቺን ቤት ሄጄ ተነሳ ቤት ያለው ሲጃጋ ያን ቢላንት ሽባገኛው አንተ ልጆች ቻው ልትተኛበት በቃ ሌላ አይቀርም ማለት ምንም የለሽም እንኳን ምንም የለኝም ብር የለኝም ተነስቼ በቃ እንደዛ ስራ ግቢ አለች ከገባ በኋላ ጨነቀኝ በቃ የተመቸኝ ይሻለኛል ብዬ አሁን ይሄ ቤት ካቻለሁ ምን ትሻለኝ ፈጥራለኝ አሁን እኔ ምን ትሻለኛል ወይ በእኔ አልፈጠርካቸው ልጆች ፈጠርከኝ ምን ይሻለኛል እያልኩኝ አለቀስኩና መንገድ ይሄን ብቻዬን ማውራት ጀመርኩ ለብቻዬን ማውራት ጀመርኩና አንድ ሰው የማውቀው ሰው ያለ ስማቀና እንደዚህ በመስጊድና ኮሚቴ ነገር እሱ ነው አብዲ ፈታ ደስ እዚህ ነው ቆሶብኛ ለምን እንደማታዩ ግን እናንተ ለመቼ ነው እኔ እኮ አሁን እንደዚህ ሆንኩኝ ሁለት ጊዜ ጎዳና ወጣ የሶስተኛ ልወጣ ግራ ገብቶኝ አሁን ደግሞ እንደዚህ ከለቤት ነበር ይላከኝ አሁን የወለች ቤት አግኝቻለሁ እሷም ደግሞ ሰው ናት ሰለቸኛለች ከልጆቼ አሁን ግራ ገብቶኛል እንዴት ነው የምታረጉኝ እንዲህ አክል ብላኝ ነበር በቃ እንደዚህ ሆና በቃ ነገሩማ እንደዚህ ነው ግን እኔም ደግሞ አልቻልኩም ለብቻ የኔ ኑሮ ታጫለሽ ሰውን ሳባብል ምንም ስለምን ምን ትልልን አልቻልኩም በቃ እቺ ለቤት ክራይ ደግሞ እንደምን መጣለሁ ማታ እኔ ያዋል ግቢ ልግባ አልጣ ልግባ እና ግሬጨርሻ ነው ወጀራ ገብቻለሁ ግን ለሱ ነው ትክክል ነው ግቢ ልግባ ስስክሮ ይሄን ከባ ብሩ ሲሰጠኝ ያመጣለሁ ልጄ ያመጣል ምን ልበላት ታዲያ ያመጣል አልኳት እሺ በቃ እንደዚህ ነገር አለስ ያው ያመጣል ችግር የለም አልኳት እንዲህ ሲሆን መቼ መውሸቱ አይቀርም መሸት ሰከደና ያለበት ውጭ ወጥቼ ሰላቱ በር ላይ መስጊድ ቆምጣባት ወሰጂ ማለት ቤት ወሰደው ሲስቲ ይሄ ቤት ነው ማለት ይሄ ልጆቼ ጅባ ይብላቸው ማን ያውቃል ብቻ እነሱ ሁለቱ ላዳ ውስጥ ያድራሉ እንደዚህ ያወጣቸው እሱ የሚያደርጋቸው እሱ ያውቃል ብቻ እነዚህ ልጆች የሚያሳድሩ ስጠኝ በላይ እንተኛለን አልኩትሽ ያለኝና ከፈለኝ 4000 ብር ሊከፈልለታይና 2000 ብር ከፈለለት ቤት ነው ከፈለልኝና ሄደ እሱን በጣም መሰግናለሁና ተነስቶ ሄደ በቃ አዘነ አቅሜስ አልቻለም ምን ይሁን ምን ማድረግ አለብኝ እስኪ አንዳንድ ሰዎች ነግራለሁ ይሄ አለኝና ተነስቶ ሄደ ምን ይላል አጥይቶ ምስል የተሻለ ደም አገኘው በቃሽ 3000 ለካኛው አሁን በጣም ትንሽ ይሰፋለኛ የዛን ያሉት ልጆች አላችሁ አልበላችሁ አደራችሁ አያገር ተመስኪ አያገር እንደ ሰው አይደለም ፈጣሪ እንደ ሰው ቋጨክል ታውላለ ታሰድራለ መቼም እንደ ጨለም አይቀርም ነጋ ለኔም ነጋ ለእናንተም ነጋ በሉ ነው ያ ቤት ሰፊም ካገኘው ባለ ነው አንድ ላይ ከነውትም ነው ምንኖርም ነው አንድ ላይ ይሻላል ነው አልኳቸውና እሺ ተነስታ ማንሰጠች ተነስታ የቤት ሰበሰብኳቸው ይላል አለሁ ይሄ አለሁ ግራ በገባኝ አለሁ ለምናገረው ጠፍቶኝ ለማወራው ጠፍቶኝ ምንም ምለው ጠፍቶኝ ወይ አንተ ታውቃለህ ይሄ ምድር ማሰብ ዙሮ ቀኑ ማታው ቃጠለው ተደበላልቆብኝ አለሁ ይዋለሁ ኢትዮጵያ ታሪኳን ተሰማታለሁ በጣም ጎበዝ ናት በጣም ጠንካራ ናት እንኳን ሰምተናል ኢትዮጵያ ባጫከሙ አጫውተናለች ባሏ ምን ያህል ጠንካራ የነበረ ጎበዝ ጀግና የነበረ በህመም ምክንያት እንደዛ ሆኖባት አሁን አጠገቧ የለም ልጆቿ ሰባት ናቸው ልጆቿ ምን ያህል ጠንካራ እንደሆነች የቀን ስራውን ጎንበስ ቀና እያለ በጣም ታሪኳን ተሰምቶና በቀን 40 ላይ አሁን በቃ ኢትዮጵያ ህዝብ በቃ አነሰም በዛም ሳይል እንዴት ወሰነ ነገር ያቋቁመኝ እኔ ጎበዝ ነኝ ጉዲትም ምንም ነግጄ ለምስጋና ደግሞ እሷን የሚያውቃት መቼም ታሪኳን ሰምተናል ማለት ኢትዮጵያ ኢትዮጵያ ዝም እንደማትሆን ተስፋ እናደርጋለን
እንደምትረዱን ተስፋ እናደርጋለን። ታሪኳ በጣም የሚያሳዝን ውስጥ እንፍታት። አይዞሽ አለሁልሽ እንበላት። አነሰ በዛት ብስ ቁጥር እናስቀምጥላችኋለን እና ታሪካችን በጣም ታሪኳ የሚከብደው እውነቴን ነው። እንደዚህ ማለው ይንላለን እና አመስግናታት ትኖራለች። አያችሁ ልዩነታችን በዚህ መሀልም በዚህ ሁሉ ችግር በዚህ ሁሉ ጣውል መሀከልም ተመስገን ብላ እግዚአብሔር ጤና ሰጥቶኛል። ላንቺ አልሰጠኝ ታዲያ ምን ሊሆን አትመጣም ነው ታዲያ ምን ሆነ አለበት ትክክል እና ከሷ ብዙ የተማርነው ነው ይላችሁና ታሪኳን ሰውተናል። ተባካችሁ እንድትራት ለኢትዮጵያ እንዳታሳፍሩነት ነው እናስተላልፈን በሰሩልኝ ለምስጋና ደግሞ እሷ ደግሞ ሆኖላት እዚች ቦታ ላይ እቤቷ የተከራየችበት ቦታ ላይ ለምሳሌ የሆነ ነገር አቋቁመንላት ለምስጋና ቃል መጨረሻ ምላቸው ነገር ካለ ይሄ ታሪኬ ይሄ ነው። በጣም ያሳዝነው እኔ ልጆቼን የሰጠኝ አንዴ ጥሩ በጣም ጥሩ እድል ነበረ ያልኩሽ የነገርኩሽ። ይሄ ባለቤት ሲታም ለብቻ ልጅ ማሳደግ አልቻልኩም። ለኔ እንደቆርሱ የታመመ መቼም ልጅ እኮ ይሰጣል ፈጣሪ ይሰጥሻል ሰጠን። እነዛ ካሉ እሱ የታመመኛል አንዱ ልጅ ወለድ ከዛ በኋላ እነዚህ መንታዎች ሰጠኝ። እሺ ተመስገን ብዬ ተቀበልኩኝ። አንዱን ያቀፍኩ አንዱን ያዘልኩ እንደዚህ ልጆች አቅፌ በኋላ ጀሪካን ያዘልኩ በቀን 40 ጀሪካን ከምንጭ ላለ ጠብያል የተሸከምኩት አንቺ ያን 40 ሊትር ወይ 100 ብር ይሞላል። ዛሬ ቢሆን ሳስብ ትክክል ያኔ እንደዛ የሆንኩ ከሰሩ የገዛው ሱሪ ያጣቃሽ ነው የገዛው ምን ይያል ሰው ሄጄ ብልብስ ወጣው ወጣ ዶርቆሽ ስጡኝ ካለ ስጡኝ አጨክሩኝ ስጡኝ እውነት ነው ይያልኩኝ የተባባዎች ሰዎች 60 መጣ ማታ ደግሞ ያበሰራው አጠንጣዋት ያን ዶርቆሽ ሰጥቼ ልጅ ቆመበር ዝም በምን አርጌት ተሸሸኝ ምስል ለራሴ ሰበላ ወገቤ አስለምሱን አውሽ ሄዱ እቺ በቃ መሳችሁ ስል ተመስገን በመወታችሁ ግቡ ተማሩ እስኪ ይሄንን አስቡ የኔ ጣል እናንተ አይድረስ ያባታችሁ ጣል እናንተ አይድረስ እስኪ ያልኩኝ ልጆችን እንደዘንኩኝ ኖርኩኝ። አንድም ቀን ሰላም ነው አንድም ቀን ለሰው ውስጤን ሳነግ ውስጤን ለሱ ያነገርኩኝ ነግሬ ቢረዳኝ ስላጣው ብዙ ክፋትን ደግሞ ስለደረሰብኝ ነግሬሻለሁ አይደለ ራበኝና ሆኖ አጥቼ የኔ ራቡካ አልመሰለኝም ምንም ለምጄዋለሁ ሞዴ ለምዷል ማልቀስ አይኔ ለምዷል መራብ ወዴን አስር ያለው ለምዷል ከለምሽ እኮ ለምሽ ነው ነገር በቃ ለምሽ ነገር እኮ አያስገድድሽም ወዴም ስለለመደ አያስገድደኝ። አሁን ልጆቼ ልጁ አዝዬ የሆነበት ወጣን እኔ የጥሩ በፊት ሶቴ ነው የሚያስበቅል እውነቴ ነው በላነሳና በላወራ ይሻል ከዛ እንደዛ ይሆንኩኝ መፍትሄ ይሆናል ብለን መፍትሄ ሊሆን ይችላል ኢትዮጵያ ባያሳፍረን ብዬ ነው እንደዛ አልኩና ይዤ ሲሄድ ርቦኝ ተክቦኝ ቸስያ ወደ ልጆቼ ነው አሁን እንደዚህ ነው መከባው ልጆቼ ምን ማለት ቸልከባው ወይስ ስራ ስለ ቢሮ ቢለ የሚያጋጥመኝ ወይስ ምንድነው ይዤ ሙጋው ልጆቼ ምንድነው ላሳዳቸው ብዬ ሐሳብ ላይ ሆንኩኝ። ትመጣና ለናሽ ወይ ለናሽ ለናሰራ እንደሆነሽ ለይስ ግቢ አለች መንገድ ላይ ግቢ አለች ተናንሽ ተናኑ ነው ምናምን ያው ስራትቼ ነው አክሽን ስራትቼ ነው ልጆች እናት ስራትቼ ነው ሰርቼ በገባ እጅግ አለኝ ሁሉ ቦታ አሟልቶ ፈጥሮ ምን ማላጎት ግን ሰርቼ ይወላ ነገር ነው ማለት ስራ እኔ ተምሶት ያንጣ ከማጣት ያጣ ትረዳኛለች በማለት ነው ስላት ግቢ አለች ሙሳቢ ግቢ ስትል እኔ ገባው የራበው ሰውና ያጣ ሰው ቢሳት ይገባል ከዛ ስትል እሺ ይገባ ልክ ቤቷ ካገባሽ በኋላ ወርስ ተወሰደችኝ ቤቱ እንዴት ስተዛን ያማው ወሰደችኝ ወደ አንድ ክፍል ሰፊ ማለት ነው ታችኛው ቤት ትንሽ ብሰራ አሁን እስከታን ማቃፋለች ልክ ቤቱ እንደገባ ፊቷ ቀና ነው የሆነ ነገር ልውጥ አለችና በይ ምሳብ ይዤሽ እመጣለሁ ባለቤቴም ደግሞ ቻይ ያለበት ታይዋለሽ ጠርቼው ወጣ ቁጭ ባለችኝ ወጣ ሰበር ላይ ቆማ ሰላም አምጥተው ከቤቱ እንዲያቆመችው ምን መሰላል ይንጨፈቀ ቤት ውስጥ ያቆመችው ታቆመችው ቤት ውስጥ እንደዚህ አቆመ ከግሬ ባለቤቴ ቻይ ያማዋል ታይዋለሽ ጠርቼው ወጣ እሺ ምሳብ ይዤሽ መጣሁ ላይ ሄደች በሩ ክፍል ስትሄድ ልጄን ቁጭ ብላ መቀመጥ አቃተኝ ሄድኩ ደከመኝና በንቦር ብለው ተቀመጥ መሬት ቁጭ አልኩ ሳስብ ልጄ ነው በመሰል ምን ልታረገኝ ሰው ልጣዋለች ሰው ምን ሊያረገኝ ነው የሆነ ነገር መጣ ምን ሆነ አልኩልሽና ልጄን ያወራትኳት
እንደዚህ አድርጌ አቅፌ ብቻ በጣም ሳውቆሻ ነው ቀፈርተሽ ቀይራል ስትይ ምን አለ ቀይራል በቃ አይኗን ቀላ ይሆን በቃ ሆነችብኝ በቃ እንደታመመ መንፈስ እንዳለ በሆነች ስትል በቃ ወታሲ ልጄ አመጣዋለሁ ታይዋለሽ ስትለኝ በስመ አብ ወይኔ አምጥተዋል ምን ነው ለምን አላወራ ወጥቼ ልጄ እንዳልቀኳት ቤቱን ሮጥ ነው ቅያሳን ሮጥ ልጄ እንትካኩ ባለ የሮጥሽ መከበሰች ደግሞ ፈጣሪ ለዛ ቀን አላልሽ ሲለኝ የሆነ ሰው ነው ደግሞ አገኘሁት ነው ሙስሊም ነው ይመጣል ወፍራም ሰው ነው ይደርሳል የእህቴናት እኮ እህቴናት ያማታል አይምሮዋ ያማታል ጥሩ አይደለም ምሳ እስከማመጣላት ሰው እስከምጠራላት ድረስ አመለጠችኝ ያማታል ያዙልኝ እኔ ቃቱ እንባውም ችግሩ ምኑም እንዲህ አፈሳለሁ አልኩሽ ለከት እንደመጣን ያላልኩ አለ ሰላም መጣውና ይሄ ሰው እንደዚህ ዘቀፈ ያልኩና ጋሽ እንዳት ለቀኝ ያላቃት አያመኝም እህቴ ያዋለሁ አላቃት እንዳትለቀኝ ጋሽ አደራ ከልጆች አደራ እንዳትለቀኝ አላቃት ነይጊ ብላኛው እንደዚህ ስትላኛው እኔ ፈርቼ በቃ ልጄ ይዤ ወጣሁ አልኩ እንዴት አለና መጀመሪያ በቃ እህቴ ናት ስለሚያማት ሊለቀኝ ፈለገ እኔ እንዳትለቀኝ አደራ ሰው እኮ የመንገድ መሄድ መንገደኛ ሁሉ ከተነሳ ምን እንደዚህ ነገር እንዴት አታውቃትም አላውቃትም እኔ ምንም አላውቃትም ከመንገድ ነው ሲሄድ እንደዚህ ስራ አጣው ስላት ነው ነይ ግቢ አለችኝ እንደዚህ አለች እኔ አላውቃትም እህቷ አይደለም ምንም አላውቃትም በቃ አደራ የነፍስ አደራ በሉ ሰው ተሰብስበው ፖሊስ ጣቢያ ወሰዷቸው ፖሊስ ጣቢያ ማውቀው የለም ምን ብለው የለም ፖሊስ ጣቢያ ወሰዷቸው እቺ ደግሞ የሆነ ጊዜ ራሱ እቺ የሆነ ጊዜ እንደዚህ ሰው ሆነ ከይዛ አላት ሪፖርት ሂጂ ግቢያች እቺ ደግሞ ለአለክሳለው ልጄ ሩሃታል ምንም ቀን የሸናችብኝ ልጄ ነው ይቸገረው ከልጄ ተብቻለሁ ይሄ እንዴት ያጥፋኝ ሰው በሳጭ እንዴት ያጥፋኝ አጥፋኝ ብዙ ከሱ ታሪክ ያሳልፋል በሷ እኔ በሷ አጣፋ ፈጣሪ ረዳኝ እሱ ደረሰኝ ከዛ ፖሊሶቹ ደግሞ አዘኑና ርቦኛል እጭቷን በኋላ ሻይ ብስኩት ፖሊሶቹ ገዙልኝና ኢየሱስ ቢያይሱሽ አለኝ ያሳፈርሽ ይችላል የለውም እኮ ለራሴ የለውም ደነገጥኩ በጣም ደነገጥኩ አመጡ ይሄን ስለሳ ብቻ በሌላው እንዴት ይባል ለሰለካረኝ ይሸሻው እንደማለት ይቻል ይከፋው ሰጡኝ ሳንቲም በታክሲ ታውሰዱ አትባለ በታክሲ ከተቱኝና እኔ የት ያልኩ ተለዋወጡ ራሴ ረጋባኝ ከሰየ መጣው ታክሲ ጠራኝ ያቆሳክሲ ያዳምጡ ጠራ ወጥቼ ሳልሞት ሰቀጥ በችግር የተነሳ ራሴን ስቼ ከሷ አገናኝቶኝ ፈጣሪ ቤቴን መልሶም ተወልጆች ታስቀምጠኝ ወጣ ሆስፒታል ካንተ ከፖሊስ ጣቢያ ወጣ ከዛማ ወጣ ወንዶው ወሰዱኝ ፖሊስ ሴት ፖሊስ ወሰዱና ታክሲ አሳወጣሉ እርግፈርገው ሳንቲም ሰጡኝና ወሰዱና ታክሲ ያሳፈርሽ እንዴ ነው አልኳቸውና እየጠየቁ እንዴ የጠራ ታክሲ ወጥቼ ቤቴ ሰፈር የደረስኩኝ ችግር ነው ይሄ ሁሉ ያደርገኝ እኔን ያወጣኝ ችግር ምንቀው አጥቼ ግራ ገብቶኝ አንድ እንታጥቼ አንድ ወንድ ማጥቼ በሰዓቱ እንደዚህ ሆንኩኝ በጣም ነው እና አሁን ደግሞ ህቴ ይሄን አክል አሳልፌ አሁን ደግሞ ተስፋ አለ ባንቺ መቼ ነው አሁን ያዳመጡን ሄንን ከተረዱን እንደው አንቺንም እኔንም እሱ ይረዳኛል ብዬ ተስፋ አደርጋለሁ አንቺንም በማግኘቴ ተስፋ አደርጋለሁ ማምናረጋው ኢትዮጵያ ህዝብ ቢሆንስ ኢትዮጵያ ህዝብ አሳፈረንም እንደዚህ አይነት ችግር በማንም እህታችን አይድረስ እንደዚህ አይነት ነገር አይድረስ በማንም ከኔ የባሰ ሊኖር ይችላል እና ይሄ አሳልፈን ታሪካችን ሲለኝ በጣም ጠንካራ ጎበዝና ብሎ እንትን ያሉኝና በዚህ ደግሞ አለ ኢትዮጵያ ህዝብና ኤርትራን ደግሞ አታሳፍሩም ታሪኳን ሰምታችሁ በጣም እጅግ የሚያሳዝን ጠንካራ እናት ናት አሁን የተባረጠች ልጆቿን የምታሳድገው ትልቁ ልጇ ከትምህርት ማታ ነው የሚማረው አዎ 6 ያሳዝናት እንግዲህ ነው ጎበዝ እንዴት ልጅም አለ ይባርካው እሱ እንደም ጤና ይስጥልሽ ዳዋለሽ ነው ከሰልዋን አንጠጥሮ አንዳችን ቤት አንዳችን ደግሞ እሱ ዳቦን አንዳችን ሸከም ቆም ተሸከም ወፍጮ ቤቱም ያደርስከውን አድርሶ አባወራው ነው አዎ ወንድሜ ልጆቼም አባት ልጄም እሱ ነው ዛሬ አንጠጥሎ ይዞልኝ አይዞሽ እማታይስ ያልፋል እማታይስ ያለን እኔ ዋዩን ምን ይሁን በቃ
ስጡኝ ማለት ከዛ ጊዜ ድረስ አቆምኩኝና በራሴ በጉልበቴ መወሰን ጀመርኩና ወሰንኩና ሽንት ቤት ሲጠይቅ እሺ እላለሁ ያበረቃል 20 ብር ይሰጡኝ እሺ አትበቃኝ ለአንድም ለጆሮዬ ለአንድ ቀዳዳይ አትሆንም ለኔ 100 ብር ራሱ ለኔ አትሆንም ከምሰራው አንፃር ግን ጦር ለመቀበልና ለማለፍ እቺን ወቅት ለማለፍ ብዬ 20 ብር ይስጡ 100 ብር ይስጡ 50 ብር ይስጡ እሺ በጣም ነው ማሰከረው እድሜ ይስጣችሁ እላለሁ በዛ እንደዛ የሆንኩኝ አንድ ሰው ሴትዮ ደግሞ እቺን ስልካንቺ አሁን ስራው ቢገኝልሽ የሆነ ነገር ቢሰራ እኮ ጠፋሽ እኮ እስኪ ዳቦም እንኳን ልጆቻችን ጋር ስለሚና አክሽ እኔ ስልክ ልገዛ ቀርቶ የልጆቼ ጉሮሮ ራሱ ሸፈን በታጣ ስልክ ልገዛ ጭራሽም ስልክ ለስኪ እቺን ስልክ ያሻትና ስራ እንኳን ሰው ሲጠራ በጣም ሲመውጭና እቺን ስልክ ያሻትና የልጄ ስልክ ነበረ ልጄ ደግሞ ትልቁ ስለገዛ እቺን ከመሸጣት 1000 ብር ነው ባንቺ ግን ለነገ ባገኝታት ይሻላል እቺን ያሻትና ሲደውሉሽ ስልክሽን ሲጪሽና ተረጋጊ እስቲ ተማመጂ ተረጋጊ ቀስ ያሽስ ትደርሻለሽ ያለችኝ ብዙሽ ያለችኝ እቺን ስልክ ሰጠችኝና ይሄው በዚህችን እንደምሉኛል ልብስ ቤት ጥዳት ሄዳለሁ ጠርጋለሁ ወጣለሁ ወይ ዳቦ ይሰጡኛል በቀን 5 ላይ መጋራት ጊዜ አለ ሽንት ቤቱ ካለ ሽንት ቤት አጠዳለሁ ወራም ሳምሪ ይሰጡኛል ተመስገን ነው ከሰለኝ ወጥቼ ምን ያልኩ ቡና እንደዚህ ሰው ተጠጣው በቃ ነው ይዘጣ ቡና ባላው ማጨም ብቻ ለነዛ ልጆቼ ጠዋት መቼም በህይወት እስካለ ድረስ ሳይቀምሱ ትምህርት ቤት አይሄዱ ያለው ቆሽሽና አፈፍሬ ሲመጡ እንዳያጡ ቤቱን ከፍቼ ብዬ አላሁኝ ተመስገን ነው ተመስገን በጣም አንካራነሽ አው ለማን ነግረዋለሁ አንተ እየየኝ እኔ እግዚአብሔር ያለው ነው አይቆ እንደ ይችን ያታችን ነበርና በስመት ተባብረን አስረን አምስትም ለሷ ትልቅ ዋጋ ያለውና አንተ በዛን ሳትሉ ቁጥርና ተንጠላቷለን እንርዳት እሷው ለምስጋና መጣው ቦታ ላይ የምታመሰግንበት ቀን እውነት ያብቃን እላለሁ ይሄን ነው ማለት አንተ መጨረሻ መስኪ ካለ በጣም ልጆች ህዝቦች ስለተረዱና ስለሰሙን በጣም ማመሰግነው እሱ ካለ ፈጣሪ ካለ የሚያዝኑ አዛን እሱ ይስጣል አዛኑ